ሄሎ ኤቭሪዋን አሁን በቀላሉ እንዴት የሜርኩዜት ዌብሳይት ላይ መመዝገብ እንደምንችል አገልግሎቶቹን ሙሉ በሙሉ ለማግኘት ማስገባት የሚያስፈልጉንን መረጃዎች እና የክፍያ አማራጮችን አንድ ላይ እናያለን። በመጀመሪያ የሚሆነው ብራውዘራችንን በመክፈት ሜርኩዜት ዶት ኮም ብለን ብራውዘራችን ላይ ሰርች ማድረግ ነው። እሱን ሰርች ስናደርግ ይሄኛው ላንዲንግ ፔጅ ይመጣል። ላንዲንግ ፔጁ ላይ ከምናገኛቸው መረጃዎች አንደኛው የሚሆነው ወደ ታች ስክሮል ስናደርግ ኤምሲኪውን ምን ያክል አካዳሚክ ፋይል እንዳለን፣ ሰብስክራይበር ነንበሮቻችንን እና ምን ያክል ሜዲካል ስኩሎች እንዳሉን ነው። ከዛ በኋላ ሬጂስተር ወደሚለውን እንሄድና ሬጂስተር እናደርጋለን ማለት ነው። ሬጂስተር የሚለውን ስንነካ መረጃዎቻችንን ወደምናስገባበት ፔጅ ላይ ይወስደናል። በመጀመሪያ የምናስገባው ፉል ኔም የሚለው ላይ ሄደን ሙሉ ስማችንን ነው ማለት ነው። ስለዚህ ሙሉ ስማችንን እናስገባ። ለምሳሌ ሳምፕል በሚለው እንያዘው። ከዛ በኋላ ደግሞ የምናደርገው ኢሜል አድረሳችንን ማስገባት ነው። ስለዚህ የምናስገባው ኢሜል ወርኪንግ ኢሜላችን ወይም የሚሰራ ኢሜል መሆን አለበት። የምናስገባው ኢሜል የማይሰራ ከሆነ ግን ኢንቫሊድ ኢሜል ወይም ኢንኮሬክት ብሎ ያመጣልናል ማለት ነው እንደ ምልክት። ከዛ በኋላ ፎን ነምበር፣ ጀንደራችንን፣ ከዛ የምንማርበትን ዩኒቨርሲቲ ይህንን በመንካት እንመርጣለን እና የምንማርበትን አመት ደግሞ ይህንን በመንካት ፕሪሜዲሲን፣ ፕሪክሊኒካል 1፣ ፕሪክሊኒካል 2፣ ክሊኒካል ወይም ክሊኒካል 2 እና ኢንተርንሺፕ በማለት እንመርጣለን ማለት ነው። አንድ ጊዜ አሁን ያልናቸውን መረጃዎች እንምላቸው። ሪፈራል ኮድ ወደሚለው ባዶ ቦታ እንሄድና ሪፈራል ኮዳችንን እንሞላለን። ይሄ ኦፕሽናል ነው። ሪፈራል ኮዱን የምናገኘው በየዩኒቨርሲቲው ከሚገኙ የሜርኩዜት ኮረስፖንደንት ተማሪዎች ወይም ወደዚህ ሳይት ሪፈር ካደረገ ማንኛውም ሰው ሊሆን ይችላል። ሪፈራል ኮዱን አሁን እንሞላለን። ለምሳሌ ሪፈራል ኮዱን ይሄንን ብዬ መረጥኩት። ከዚህ ቀጥሎ የሚሆነው ፓስወርዳችንን መሙላት ነው ማለት ነው። ሴኩሪቲ የሚለው ቦታ ላይ ፓስወርዳችንን እንሞላለን። ፓስወርዳችንን ከሞላን በኋላ ደግሞ ከጎን ባለው ክፍት ቦታ እንሄድና ኮንፈርም ፓስወርድ የሚለውን ድጋሚ ፓስወርዳችንን እንሞላና ኮንፈርም እናደርጋለን። ፓስወርዳችንን ኮንፈርም ካደረግን በኋላ አግሪ ቱ ተርምስ ኤንድ ኮንዲሽንስ የሚለውን ራይት አድርገን ሳይን አፕ እናደርጋለን። እዚህ ሳይን አፕ ካደረግን በኋላ ወደዚህኛው ፔጅ ይወስደናል። ይሄ ፔጅ ደግሞ የሚያሳየን ምንድነው የሰብስክሪፕሽን ኦፕሽኖቻችንን ነው። ስለዚህ ኢንዲቪዥዋል ፕላን እና ግሩፕ ፕላን የሚባል የሰብስክሪፕሽን ኦፕሽን አለን። ለዚህኛው ጋይድ ግን ኢንዲቪዥዋል ፕላን የሚለውን እንምረጥና እናልፋለን ማለት ነው። ኢንዲቪዥዋል ፕላንን ስንመርጥ ወደዚህኛው ፔጅ ይወስደናል። በኢንዲቪዥዋል ፕላን ስር ከስተም ፕላን እና ቤዚክ ፕላን ይገኛሉ። ፎር ዘ ሴክ ኦፍ ዚስ ጋይድ የምናየው ቤዚክ ፕላንን ነው የሚሆነው። ከስተም ፕላን ላይ ግን የተሻለ ማወቅ የምትፈልጉ ከሆነ ሌላ ቪዲዮ ይኖረናል። ቤዚክ ፕላን ማለት ሁሉንም አገልግሎቶቻችንን የምናገኝበት ከመንዝሊ ቢሊንግ ሳይክል የሚጀምር ሲሆን ከስተም ፕላን ማለት ደግሞ ተማሪው በመረጠው መልኩ ኤግዛሞችን እና ኖቶችን እንደራሱ ኪውሬት አድርጎ የሚጠቀምበት እና የሚፈልገውን ፋይል ብቻ አውጥቶ የሚገዛበት ነው የሚሆነው። ስለዚህ ቤዚክ ፕላን በማለት ኮንቲኒው እንበል። ስለዚህ ሰብስክሪፕሽን ቱ ቤዚክ ፕላን ወደሚለው ፔጅ ይወስደናል። ስለዚህ ቢሊንግ ሳይክላችን የሚሆነው መንዝሊ ወይም ወርሃዊ፣ ኳርተርሊ ወይም በ3 ወር፣ ሀፍ የርሊ ወይም በግማሽ ዓመት እና ከዛ የርሊ ደግሞ በአመት ነው የሚሆነው። ከእያንዳንዱ ቢሊንግ ሳይክል ላይ የተወሰነ ፐርሰንት ቅናሽ ይኖረዋል። እዚህ ኳርተርሊ ከሚለው ላይ የ16% ቅናሽ ይኖረዋል። ይህም ማለት የግማሽ ወር ቅናሽ ማለት ነው። ሀፍ የርሊ ከሚለው ላይ ደግሞ ወይም የግማሽ ዓመት ከሚለው ላይ መክፈል የሚጠበቅባችሁ የ5 ወሩን ብቻ ይሆናል። የርሊ ከሚለው ላይ ደግሞ 16% ሴቭ አድርጋችሁ መክፈል የሚጠበቅባችሁ የ10 ወር ይሆናል ማለት ነው። ከዚህ በተጨማሪ ደግሞ የፕሮሞ ኮድ ቅናሽ አለ። ፕሮሞ ኮድ በምትጠቀሙበት ሰዓት ላይ 15% ዲስካውንት የመጀመሪያው ሳምንት ላይ ታገኛላችሁ። ይህንን ፕሮሞ ኮድ የምታገኙት ደግሞ በየዩኒቨርሲቲው ከሚገኙ የሜርኩዜት ኮረስፖንደንት ተማሪዎች ሲሆን የእነሱን ፕሮሞ ኮድ በመጠቀም እዚህ ላይ ፊል በማድረግ ፕሮሞ ኮዳቸውን የ15% ቅናሽ በመጀመሪያው ዊክ ላይ ሰኪር ማድረግ ትችላላችሁ ማለት ነው። ለጊዜው ያለ ፕሮሞ ኮዱ እንቀጥላለን። ስለዚህ መንዝሊ የሚለውን እንምረጥና ለጊዜው ያለ ፕሮሞ ኮድ ቀጥለን ኮንቲኒ የሚለውን ተጭነን ወደ ኔክስት ፔጅ እንሄዳለን ማለት ነው። ኮንቲኒው ካለም በኋላ የሚመጣልን ፔጅ ደግሞ ክፍያ የምንፈጽምበት ፔጅ ነው። ቻፓ ቼክአውት ማለት ነው። እዚህ ላይ የተለያዩ አይነት የክፍያ አማራጮች ይኖራሉ። ለአሁን ግን ቴሌብርን እንንካና ስልክ ቁጥራችንን እናስገባለን።
የስልክ ቁጥራችንን ካስገባን በኋላ እዚች ጋር ፔይ የምትለውን ወይም ኢቲቢ 125 ብር የምትለውን እንነካለን። ይህንን በምንነካበት ሰዓት ላይ ያስገባነው ስልክ ቁጥር ላይ ኖቲፊኬሽን ከቻፓ ፋይናንሻል ቴክኖሎጂ ይመጣልናል። ከዛ በኋላ ቴሌብር ላይ ወይም ሲቢኢ ብር ላይ የምንጠቀመውን የሚሰራ ቫሊድ የሆነ ፒን እናስገባና እሱ ላይ ሴንድ ስንለው እዚህ ጋር አውቶማቲካሊ ይከፍልልናል ማለት ነው። ስለዚህ ኤምኤምአይ ኮምፕሊት የምትል መልእክት ካመጣልን በኋላ እዚህ ጋር ደግሞ ሪሲታችንን ያሳየናል። ፔይመንት ሰክሰስፉል ካለን አሁን የሜርኩዌዝ ሰርቪሶችን የመረጥናቸውን መጠቀም እንችላለን ማለት ነው። ይህንን ከጨረስን በኋላ ጎቶ ዳሽቦርድ የምትለዋን በተን እንነካትና ወደ ዳሽቦርዳችን እንመለሳለን። ስለዚህ ዳሽቦርዳችን ሁሉንም ፕሮግረሳችንንም ፋይሎቻችንንም ትራክ የምናደርግበትና የምናገኝበት ቦታ ነው። እዚህ ጋር እንደምታዩት በዚህኛው በኩል ማይ ለርኒንግ፣ ፋይልስ፣ ኖትስ፣ ኳስችንስ የሚሉ የተለያዩ ታቦች አሉ። እዚህ ጋር ደግሞ ያየናቸውን ኖቶች ያየናቸውን ፋይሎች እና ኤምሲኪዎች የሚያሳየን ቦታ ነው። ከዛም ደግሞ ፕሮግረሳችንን የምናይበት ባር ቻርቶች እና የተለያዩ ዳያግራሞች ይኖሩናል ማለት ነው። This is how you sign up to the basic plan። የበለጠ መረጃ ከፈለጋችሁ ደግሞ ዲስክሪፕሽናችን ላይ የሜርኩዌዝ ከስተመር ሰፖርትን ሊንክ እናስቀምጥላችኋለን። Thank you።